ሶስቱ የሪታየርመንት ትራዲሽናል ፒላርስ ተብለው የሚታወቁት የነበሩት አንደኛው ፐርሰናል ሴቪንግ ነው። ሁለተኛው ደግሞ ካምፓኒ ፔንሽን፣ ሶስተኛው ደግሞ ሶሻል ሴኩሪቲ ነበረ። አሁን ግን በእነዚህ በሶስቱ ላይ መመርኮዝ እንችላለን ወይ? አንችልም። ምክንያቱም ለምንድን ነው? ፐርሰናል ሴቪንግ ብለን ስናወራ ብዙዎቻችን ባንክ ላይ ሊሆን ይችላል የምናስቀምጠው። ባንክ ላይ ደግሞ ስናስቀምጠው ገንዘባችን በኢንፍሌሽን ስለሚበላ ወደፊት ላለው ኮስት አይበቃንም ማለት ነው። ዛሬ ላይ 100 ብር የምናወጣለት ነገር ወደፊት እስከ 300 ብርም ልናወጣለት እንችላለን። ስለዚህ በኢንፍሌሽን ተበልቶ ገንዘባችን በቂ አይደለም ማለት ነው። እሱ ብቻም አይደለም ደግሞ የሚደጉመው ወይም ደግሞ ኢንተረስት ሬት ስለሌለው እኛ ብቻ በምናስቀምጣት ጡረታችንን መቋቋም አንችልም። ፔንሽን ላይ ስንመጣ ደግሞ በፊት ብዙ ካምፓኒዎች ፔንሽን ይሰጡ ነበር አይደለ? አሁን ግን ከስንት አንድ ነው ፔንሽን የሚሰጥ ያለው። ምክንያቱም ሪስኩን ለእኛ አስተላልፈው አሁን 401k ነው ብዙ ቦታ ፕሮቫይድ የሚያደርጉት። ስለዚህ ራሳችን ሪስኩን ወስደን 401k ላይ እናስቀምጣለን ማለት ነው። 401k ላይ ሪስክ የምንወስደው ለምንድን ነው? አንደኛ ወደ ማርኬቱ ወደ ኔጌቲቭ ሲገባ ስለሚገባ ኢትስ ኦኬ ያን ሪስክ ወስጄ እዛ ላይ ያስቀምጣለሁኝ የምንል እዛ ላይ ያስቀምጠን የራሳችን ሪታየርመንት እንድንዘጋጅ እንጂ የሚያደርጉን ፔንሽን የሚሰጠን አሁን በዚህ ሰዓት ላይ ብዙ አናገኝም ማለት ነው። ሌላው ደግሞ ሶሻል ሴኩሪቲ ነው። ሶሻል ሴኩሪቲ ደግሞ በፊት በአንድ ሪታይሪ 40 ኮንትሪቢዩተር ነበሩ። አሁን ግን በአንድ ሪታይሪ ወደ 3 ወርዷል እና ኢማጂን ወደፊት ደግሞ ምንድነው ሊሆን የሚችለው? ስለዚህ እቺ ቡክ ብዙ ነገሮችን የያዘች ቡክ ነች። ሊንክ አስቀምጬላችኋለሁ ባዮ ላይ። ኢንፎርሜሽን ኢሜይላችሁን ስማችሁን ስታስገቡ እቺን ቡክ ዳውንሎድ ማድረግ ትችላላችሁ ማለት ነው። ራይት አዌይ እቺን ቡክ ማግኘት ትችላላችሁ። ኢንፎርሜሽን የሚያስፈልጋችሁን የያዘች ነች ማለት ነው። ጀነራል የሆኑ ምንድን ነው ማወቅ ያለባችሁ የምትለውን በፋይናንስ ሙሉዋን ይዛለች። በጣም ትንሽ ቡክ ነች ግን ብዙ ነገር የያዘች ነች። እቺን ዳውንሎድ አድርጓት። ፕላስ ደግሞ ይሄንን ዳውንሎድ ካረጋችሁ በኋላ ከኒጋም ደግሞ ከ30 እስከ 45 ደቂቃ ፐርሰናላይዝድ የሆነ ኢንፎርሜሽን ሰጣችኋለሁ ማለት ነው። ሊንኩ ባዮ ላይ ያለ፣ ፌስቡክ ላይ ያላችሁ ፕሮፋይል ላይ ያለላችሁ፣ እንደዚሁም ደግሞ ዲስክሪፕሽኑ ጋር አስቀምጥላችኋለሁ ማለት ነው። ስልኬም አለ፣ ደውሉልኝ። ቴንኪዩ። ይሄን መጽሐፍ ግን አያምልጣችሁ።